ልክ በዛሬዋ ቀን ከሁለት ዓመታት በፊት ምን እንደተፈጠረ ነግራችኋለሁ። የእግር ኳስ ቤተሰቦች እንደተለመደው ለቤቱ አዲስ ከሆናችሁ ፎሎ ያደረጋችሁ፣ ሌሎቻችሁ ደግሞ ሼር፣ ኮፒ ሊንክና ሪፖስት በማድረግ ለእግር ኳስ አፍቃሪያን እንድታደርሱልኝ እላችኋለሁ። ወደ ቀጣዩ ክፍል ስገባ ልክ በዛሬዋ ቀን በዓለም ዋንጫ በኳታር የደመቀው የዓለማችን ዝነኛው ኮከብ በመጨረሻም በፈረንሳይ ውቧ ከተማ ፓሪስ ተሞሸረ። ገና ከጅምሩ ማጨቃጨቁን የቀጠለው የባላንዶር ሽልማት ማረፊያውን ከወደ አርጀንቲና ምድር ለተገኘው ሊዮኔል ሜሲ ሆነ። በፈረንሳይ ፓሪስ ያልተሳካ ጊዜን ያሳለፈው ኮከብ የማታ ማታ በውቧ ከተማ የባላንዶር አሸናፊ ሆነ። ምስጋና ለአርጀንቲና የቡድን አጋሮቹ ይግባና ዲያጎ ማራዶና በተወለደበት ቀን አርጀንቲና በሌላኛዋ ልጇ በፓሪስ ደመቀች። እግር ኳስ ባላንዶር በመጨረሻም ለምልታተኛው ሊዮኔል ሜሲ ተነጋግረው ሰገዱለት። አብራችሁ የነበርኩት ናቲ ናዝራዊ ነበርኩ። መልካም ቀን ተመኘውላችሁ።